የኤሌክትሪክ መኪኖች ቻርጀር በሚገጥምበት ሰዓት ላይ ተያይዞም ግራውንዲንግ ወይ ደግሞ ላይክ በተለምዶ የመብረቅ መከላከያ የሚለው ላይክ ተቆፍሮ የሚቀበርበት አጋጣሚ ያለ ማለት ነው። ነገር ግን የግራውንዲንግ ወይ ደግሞ እርዚንግ በሚቀበርበት ሰዓት ላይ በተለይ ላይክ ጨው እንዲሁም ደግሞ ከሰል የምንጠቀምበት ምክንያት ለምን እንደሆነ ዛሬ የሚገባ ነግራችኋለሁ ማለት ነው። ቪዲዮ ላይክ እና ኮፒ ሊንክ እያደረጋችሁ በሚገባ ተከታተሉኝ። ሶ ጋይስ ከሰል ደግሞ ቻርኮል የምንጨምርበት አንደኛው ምክንያት በተለይ ላይክ ከሰል ደግሞ የቻርኮል በካርበን የበለጸገ ነገር ነው ማለት ነው። ሶ ካርበን ደግሞ ላይክ ጥሩ ኮንዳክት ደግሞ ጥሩ አስተላላፊ ከምላቸው ኤሌመንቶች አንዱ ነው ማለት ነው። ላይክ ለምሳሌ ችግር ያለበት ከረንት ደግሞ ፎልት ከረንት ላይክ በሚያጋጥምበት ሰዓት ላይ ኢዚሊ ደግሞ በቀላሉ ወደ መሬት እንዲወርድ የሚያደርገው አንዱ ላይክ ካርበን መኖሩ ጥሩ ኮንዳክት ወይ ደግሞ ላይክ ጥሩ አስተላላፊ እንዲሆን ያደርጋል ማለት ነው። ላይክ ወደ ጨው ደግሞ ስንመለስ ጨው በባህሪው ላይክ አፈር ወይ ደግሞ ላይክ የተቀበረበት አፈር ላይክ ሞይስቸራይዝ ደግሞ እርጥበታማ እንዲሆን ያደርጋል ማለት ነው። ሰዎች ሚስ እርጥበታማ ቢሆንበት ሰዓት ላይ ደግሞ በተለይ ላይክ ኮንዳክቲቪቲ ደግሞ የሚያስተላልፍ አቅሙም ይጨምራል ማለት ነው። ከዚህ ከነኚህ ሁለት ምክንያቶች አንጻር ቻርኮል ወይ ደግሞ እንዲሁ ደግሞ ሳልት ወይ ደግሞ ጨው የምንጨምርበት አጋጣሚ ለዚህ ነው ማለት ነው። ነገር ግን ላይክ ግራውንዲንግ ሮድ ሲቀበል ላይክ ሬዚስታንስ ወይ ደግሞ ላይክ በሚለካበት ሰዓት ላይ እስከ ስንት ኦhm መሆን መቻል አለበት የሚለው እስኪ ሁላችሁም ሀሳባችንን ኮመንት ሴክሽን ላይ